ሰብስክራይብ አድርጉ። በቃ አድርጉ። ሰላም ቤተሰቦች እንዴት ናችሁ? ዛሬ ባበደ ቪዲዮ ተመልሰናል። ዛሬ ቴክኖ ያዘጋጀው አዲስ የሆነ ኢቨንት ነገር አለ። አዲስ የመጣ ስማርት ስልክ ነገር አለ ቴክኖ። እሱን አንድ ላይ የምናይ ይሆናል። ያለውን ቫይብ ውስጥ አብረን ገብተን እናያለን። እስከዛ ሰብስክራይብ ማድረግ እንዳረሱ፣ አብራችሁን ቆዩ። እዚህ ጋር እንደገባን የምናገኘው አዲስ አበባ የሚል የሆነ ባነር ነገር እናገኛለን። በቴክኖ ስልክ የተነሱትን አዲስ አበባ ላይ ያሉትን የተለያዩ ፒክቸሮች አንድ ላይ እንሾፋለን። አንድ ላይ ሆኑ። እስከዛ ሰብስክራይብ ማድረግ እንዳረሱ፣ አብራችሁን ቆዩ። አሁን እዚህ ከኋላ ይመስለኛል የሚገኘው እዚህ አዲስ አበባ ይላል። በቴክኖ በአዲሱ ስልክ የተነሱት ፎቶች እንደ አርት ጋላሪ ምናምን ነገር ተቀምጠው ነው። እነሱን አንድ ላይ እናያለን። እንውጣ በሉና አሁን ደግሞ እዚህ ጋር በቴክኖ ስልክ በቴክኖ ካሜራ በአዲሱ ፒክቸር ሀረር ላይ ድሬዳዋ ላይ የተነሱትን ፎቶዎች በቴክኖ ስልክ ያሉትን አንድ ላይ እናያለን። አብራችሁን ቆዩ። አሁን እዚህ ጋር ደግሞ የምናገኘው ፊቸር የሀረር የሚል ሀረር ላይ በቴክኖ ስልክ የተለያዩ ፎቶዎች የተነሱትን አንድ ላይ እናያለን። አብራችሁ ቆዩ። ይመስለኛል ሁሉም ፎቶዎች የሆነ ተደባልቀዋል ነገር አንድ ላይ እናያቸው። አሁን እነዚህ ሀረር አካባቢ የተነሱ መሰለኝ በካሞን 40 ሲሪስ ላይ ያሉ ፊቸሩ ላይ ነው የሚገኙ ኢፌክቶች ናቸው። ያው እነዚህ ናን የምትመለከቷቸው። ከዛ እዚህ ጋር ስትመጡ ደግሞ የሚያማምሩ 3 ጩጮች ታገኛላችሁ። ከዛ እዚህ ጋር የሀረር በር አለ። የኃይለ ሥላሴ በር ነው የሚባለው ይሄ በር ይመስለኛል ባልሳሳት። ከዛ እዚህ ጋር ሀረር ላይ ያሉ እናቶች ምናምን ነገር ነጋዴዎች ምናምን ነገር። ከዛ እዚህ ጋር ሀረር ውስጥ የሚገኝ ቤት ይመስለኛል። ይሄ ሀረር አካባቢ የሚገኝ ቦታ ነው። ይሄ የሀደሬዎቹ አካባቢ ላይ የሚገኝ ቦታ ነው። አውቀዋለሁ በስነ ስርዓት ሄጃለሁ ምናምን ነገር። ይህም ሀረር አካባቢ ላይ የሚገኘው። ከዛ እዚህ ጋር ደግሞ ኑ ላሳያችሁ። እዚህ ጋር ኡመር ሀልዋ ምናምን ይሄ ድሬዳዋ ውስጥ መሰለኝ ካልሳሳቱ። ከዛ እዚህ ጋር ደግሞ በቃ በጣም ደስ የሚል እንትን ነው የመስቀል በዓል የዘንድሮ መሰለኝ ዘንድሮ የተነሳው በቴክኖ ካሞን 40 ሲሪስ ላይ የሚገኝ ፒክቸር ነው። እዛ ጋር ደግሞ ጦጣ አለች። ከዛ እዚህ ጋር ደግሞ ስትመጡ ኩንዱዶ መሰለኝ አካባቢው ኩንዱዶ መሰለኝ የሚባለው ያ ኩንዱዶ የሚባለው አካባቢ ይሄ ድሬዳዋ ነው። ድሬዳዋ ገንደ ቆሬ ይባላል ይሄ አካባቢ። እዚህ አካባቢ ነበርኩ አንድ ሳምንት ሄጄ ነበር ምናምን ነገር እዚህ አካባቢ ነበር ያረፍኩት። ከዛ ይሄም ድሬዳዋ ምድር ባቡር ጋር ነው የሚገኘው ይሄ ስፖት አውቀዋለሁ። ከዛ እዚህ ጋርም የሆነ የሚያምር የተፈጥሮ ምድር ኢትዮጵያ እንዳላት ምናምን የምታውቁት ይሄ ኩንዱዶ አካባቢ የሚገኝ ቦታ ነው። ያው ይሄኛውንም ሉክ የሆነ ወይዘሮ ደስ ይላል እዚህ አካባቢ የሚገኘው። ከዛ እዚህ ጋርም አንድ አይነት ፒክቸር ናቸው የሚይዙት ሁሉም ፈረሶቹና ነዋቸው። እዛ ጋር ደግሞ አሹሻቸው ነጋዴዎቹና እዛ ጋር ያ ትቺ ልጅ አታምርም? አይኗ ደስ ሲል መቀሷን ይዛ ምናምን ነገር እና ደስ ይላል ያለው ቫይብ ምናምን። ቴክኖ አሪፍ እየሰራ ነው የሚገኘው። ከዛ አያቸው እነዚህ ምናምን እናንተ አያቸው
እዛ ጋር ደግሞ ያበደ ስቴጅ አለ። በኋላ ዮንዜማ ይመጣል ይመስለኛል። እሱ ሲመጣ ሄደን አንድ ላይ እንቀውጠዋለን። እዛ ጋር አራሹፊያቸው እዛ ጋር በጓን ያቀፈችውን ፍሪክ የሆነ ደስ ይላል። አሪፍ አሪፍ ሰው ነው የተጠራው ምናምን ነገር በጣም ደስ ይላል ያለው ሁኔታ እና አንድ ሰው ትርፍ ትኬት አለኝ፣ ትርፍ ቪአይፒ ማለት ነው እና ስቶሪ ያደርገዋለሁ አይጂ ላይ ሪፕላይ ያደረገልኝ ሰው መጥቶ መውሰድ ይችላል። ስቴጁን ላሳያችሁ። እዚህ ጋር ደግሞ አዲስ አበባ ይህም በቴክኖ ነው የተነሳው። ይህ ሁላ እዚህ ውስጥ የምታዩት ነገር በቴክኖ ነው የተነሳው። ሰብስክራይብ ያደርጋችሁ የሁላ ነገር አሳይቻችሁ ሰብስክራይብ ሳታደርጉ እንዳታልፉ። እዛ ጋር ድጋሚ የደመራ እዚህ ጋር የደመራ የመስቀል በዓል ደመራ ምናምን ነገር አለ። እኔ በዚህ ጋር ከዛ ኢትዮጵያ ውስጥ በቃ እንደዚህ ንግድ ነው የሚያስፈልገው ይመስለኛል። ከዛ እዚህ ጋር ደግሞ የአዲስ አበባ ባቡር ምናምን ነገር አለ። ይሄ አካባቢ የአዲስ አበባ ነው። ይሄ መርካቶን ኳላ አሽፈት እና በጣም ነው ደስ የሚለው። አብራችሁን ቆዩ። እዛ ጋር መኪናዋን አሳያችሁ። እንደዚህ መኪና በጣም ነው የምወደው። ለምን እንደሆነ አላውቅም። ወደፊት አይታወቅም። አሪፍ ቦታ ከደረስን ይህን መኪና የግላችን እናደርገዋለን። ይሄ ደግሞ ስላሴ ነው መሰለኝ። ስላሴ ነው አተሙ ስላሴ ካቴድራል ስላሴ መርካቶ። ይኸው ጋሼ ንግዳቸውን እያጧጧፉ ነው። በቃ ያለው ነገር ይህን ይመስላል። መድረኩና ስቴጁን አሳያቸው። አሁን ኮክቴል ምናምን ነገር ቪአይፒ ያለው ሰው ኮክቴል መቀበል ይቻላል ተብለናል። ወደ ውስጥ ገብተን ኮክቴላችን እንቀበላለን። ከኋላ ያበደ ጋንታና ያለው አብራችን ቆዩ። የሆነ ነገር ስሪልን እስቲ ቀመሚልን ቀመሚልን። ምን ምንድን ያለ እሺ ሌላስ አላውቀውም። እስካሁን የጠራውን አላውቀውም። እሺ የሆነ ለስለስ ያለ ነገር ስሪልን ለእኔ ማለት እሺ አድርጊልኝ። እና አሁን እዚሁ እየሰራሽ ብሎጉ ይቀጥላ። አልደበረሽም? ፒስ አውት። ከትከት ይሆናል። ኖርማል ነው። ቴስት አሁን ይህንን ኮክቴል ቴስት ማድረግ አለብን። ስሙን አላስታውሰውም የነገረኝን ስም። የሆነ ያበደ ነው። ለስለስ ያው የሆነ የወይን ቫይቭ አለው። ሌላ ታሪክ በጣም ያበደ ነው። ግርማ ኮክቴል መታችሁ ተፍታቱ ይላል። የዛሬ ስፖንሰራችን ግርማ ኮክቴል ነው። ፈታ በሉ አብራችሁን። ሰብስክራይብ ማድረግ እንዳረሱ። ያበደ ታይም እያሳለፍን ነው። እዚህ ጋር የተለያዩ አርቲስቶች አሉ። ጄዲን አግኝቻት ነበር ምናምን ነገር። እስቲ አሁን የሚቀሩን ስፓቶች አሉ። የቴክኖ አዲሱን ፊቸር እናያለን እዛ ጋር ሄደን። ከዛ ኤክሶ እየጨረረኝ ነው ምን ነው። ከዛ እዛ ጋር ምግቦች ምናምን ነገር አሉ። እነሱ ጋር እንሄዳለን። በኋላ ዮንዜማ ይመጣል መሰለኝ። ዮንዜማ ሲመጣ አብረን ሄደን እንፍታታለን። አብራችሁን ቆዩ። ሰብስክራይብ ያደርጋችሁ። አሁን ደግሞ የምንሄደው የቴክኖ አዲሱ ስልክ ላይ ያሉትን ፊቸሮች ይሄን ጠይቃችኋለን። እስቲ የሆነ ደስ ይላል አይልም የሚለውን አብረን እናያለን። ተከተሉ። ሰላም ያ እንድታሳይኝ ነበር አዳዲሶቹን ፊቸር ትይዣችኋለን።
ይሄ አዲሱ የቴክኖ ምርት ነው። ካሞን 40 ነው። ከዛ ይሄ ካሞን ስፓርክ 40 ነው። ከዛ ይሄኛው ፕሮ ነው። ከዛ ሌተስት ዋን ይሄኛው ነው። ይሄ ደግሞ ካሞን ፕሪሚየም 5G ይባላል። ካሜራ ልዩነታቸው ይሄ ሰልፊው 8 ሜጋ ፒክስል ነው። ይሄኛው የኋላው ግን 50 ሜጋ ፒክስል ነው። ከዛ ባትሪም ደግሞ ባትሪያቸው 5200 ማለት ሌላ ጊዜ የተለመደ 5200 ነው። ሌላ 256 ጂቢ ፕላስ 8 አለው ለራሙ ማለት ነው። ከዛ ሪፍሬሽመንቱ ደግሞ 120 ሄርዝ ነው። ይሄኛው ከዛ ፕሮ ነው። ፕሮ ይሄኛው 50 ሜጋ ፒክስል ነው። የፊቱ 32 ሜጋ ፒክስል ነው። ይሄ ከዛ ምንድነው ቻርጀር ይሄ 5200 ነው። 45 ዋት ፋስት ቻርጂንግ ነው። እና ደግሞ ሌተስት ዋን ከሁሉም ይሄኛው ነው። ይሄኛው 50 ነው ሜጋ ፒክስል ነው። ሰልፊውም የጀርባው ማለት ነው 50። ከዛ ከሁሉም አሪፍ ይሄ ነው። ፕሮሰሰሩም አሪፍ ነው። ይሄ በዛ ላይ 5200 ነው። ባትሪው ግን 90 ነው። የነኛ 45 ነው። ይሄ 90 ፋስት ቻርጅ ነው። በዛ ላይ አይፒያቸው ይሄ አይፒ 6667 ነው። ይሄም እንደዛው ነው። ይሄ ይሄኛው 6869 አንድ ላይ ነው። ደን ዋተርና ሁሉም 40 ነው። ግን ካሞን ይሄኛው ካሞን ፕሪሚየም 5G ኔትወርክ አለው። አሪፍ ይሄ ነው። ይሄ ፕሮ ነው። ይሄ ስፓርክ ነው። እነኝም ሰዓትም አለ። እና ደግሞ ይሄ ሌላው ምንድነው አዲስ ደግሞ ቴክኖ ዋንታብ የሚባል ፊቸር ይዞልን መጥቷል። በአንድ ሰከንድ ኦልሞስት 20 ፎቶ ካፕቸር ማድረግ ይችላል። ማለት ላይክ ሙቭመንት ላይ ያለ ነገር ካፕቸር ማድረግ ይችላል ማለት ነው። ሌላ ደግሞ ኤአይ ኤላ የምትባል ኤአይ ያለችን በሱ ኮል ትራንስሌሽን እና በዛ ላይ ደግሞ ኮል አንሰሪንግ ምናምን ያ ኤላ ትባላለች። ታቦቹም ደግሞ ታቦቹ 256 ናቸው። ሲም ይወስዳሉ። ቴክኖ ከዚህ በፊት አምርቶ አያውቅም ነበር። አዲስ ናቸው። 256 ፕላስ 8 ጂቢ ለራም አላቸው። ሲም ይወስዳል። አሁን እዛ ጋር ያየናቸው ፎቶዎች አሉ። በእነዚህ ስልክ የተነሳ ወይስ? በእነዚህ ስልክ ፕሮ አይደለም። በእነዚህ ነው። እናመሰግናለን። ያው የተመለከታችሁትን ይመስላል። አሪፍ ፊቸር ይዟል ይህ ስልክና የምትዩ ነገር ካለ ተሙ። ካሜራው ከጠበቃችሁት በላይ ነው። ላይክ በጣም አይመስልም። በቴክኖ የተነሳና እዛ ጋር መጀመሪያ አካባቢ ላይ ያሳየናችሁ እንዳለ WW ናቸው። WW እና እዚህ ጋር ያሉትንም ራሱ ቴክኖች አሁን ላይ አይፎን እያላችሁ መጨነቅ የምትችሉም አይመስለኝም። ምክንያቱም ቴክኖ አሳብዶ ነው የመጣው፣ ፏርጎ ነው የመጣው፣ ሌላ ታሪክ ሆኖ ነው የመጣው እና አሁን ላይ የምንመክረው እንግዲህ ሳምሰንግ አይፎን እያላችሁ ከምትጨናነቁ ቴክኖ እንዴ ይቀየራል። ቀጣይ ቪዲዮ በቴክኖ ነው እኛ የምንሰራው እንዴ። እሱን ስፖንሰር እንደውም ስፖንሰር ካያችሁት ስፖንሰር አድርጉን። ቴክኖ ያበደ ነው። ይመቻችሁ። አብራችሁን ቆዩ። እንዴት አየሽ? እሱ በጣም አሪፍ ነው። ያው ያበደ ነው። ዳዘጋጅ አሪፍ ነው። ያበደ ነው። ቆንጆ ነው። ያበደ ያለው ነገር ደስ ይላል ምናምን ነገር። የወንዝ ይመጣል ወይስ እንዴት ነው? ዮንዚማን አላወኩም። ይደወልለት አይደወልለት። እነዛ ፒክቸሮች ግን በጣም የሆነ ጥራት ኳሊቲያቸው በጣም ደስ ይላል እና በቴክኖ የተነሱት ወይስ? በአዲሱ ቴክኖ የተነሱት ኳሊቲ ዋይዝ እንደምታየው ሰውም እንዴት ነው ቴክኖ እያለ ነው። ቴክኖ ነው እና አሁን ላለው ጀኔሬሽን የምታስተላልፊው መልዕክት? ወጣቶች በእኔም ያላችሁ ልጆች በርቱ፣ ጠንክሩ፣ ይመቻችሁ፣ ፈታ በሉ። ግን በዛው ልክ ደግሞ ወጠራችሁ ስሩ ለማለት ነው። ሰብስክራይብ አድርጉ። አመሰግናለሁ። ፒዛ አለን። እንዴት ነው? አየሩ እንዴት ነው? ራሴን ላስታውቅሽ። ራስሽ ነው የማያውቅሽ ሰው ይኖራል። በጣም ስሜ አቤኔዘር ኢሳያስ ይባላል። የመጣሁት ከሁለተኛ ሲ ክፍል ነው።
በጣም ደስ ብሎኛል በእውነት ቲሸር የዚህ መድረክ ላይ ስለመጣው። እንዴት አየሽው ኢቨንቱ? ኢቨንቱ ያበደ ነው ዋይዜ በጣም ጸዴ ኢቨንት ነው። ቴክኖ ተሳክቶልናል። ተመችቶሻል? በጣም ተመችቶሻል። ይሄ ነገር ግን እንዴት ነው? ወይል እንግዲህ ያው አመጣጡ ዲፓወር ተጠቀሙ። ለማዘዝና ለመግዛት ስልክ ቁጥሬን ከታች አስቀምጥላችኋለሁ። አስቀምጣለሁ እና ይመቻችሁ ግዙ። ዮኒ ይመጣል። ዮኒ ያው ይመጣል ብለን እየጠበቅን ነው የምንገኘው። ካልመጣም ግን ምናልባት ነቃ እያለ ሊሆን ይችላል። ጀንበሩ መጥቷል። ያፍታል። ጄዲ ኢንተርቪው ታደርጋላችሁ። እናስጨንቀዋለን። አርጉት እንዴ ያው ሰብስክራይብ አርጉ። ባይዜ እስካሁን ሳያደርጉ ነው እያያሉ ማድረግ አለባችሁ። ታሳዝናላችሁ። ግዴታ ነው። አሁን ደግሞ እዚህ ይሄ አጤነኛ አይደለም። እዚህ ጋር የሀገራችን በቃ ምርጡ ስትሪመርን አግኝተነዋል። ቀጥለሽ አሁን ሰብስክራይብ አድርጉ። ሌላ ደግሞ በጣም ኮፒ ሊንክ አይደረግም። በቃ አድርጉ። አታሳቅም። እና ማስተላለፍ አንተ ኢቨንቱን እንዴት አየሽው? ኢቨንቱ በጣም አሪፍ ነው። ፎቶዎች ምናምን በቴክኖ የተነሱ ይመስላሉ። ነገሩ አዎ ይመስላሉ። ያበረ አሁን ለዚህ ትውልድ የአንቺ መልእክት ምንድን ነው? አትወለፉ። የዘራይ ሲቹዌሽን ሜቢ ግን ዝም ብላችሁ አትወለፉ። እኔ አሁን የዘራይ ሲቹዌሽን በደንብ ነው የምወለፈው፣ ግን ጊዜና ቦታ እስቲ ሞቲቬት አድርጊኝ። ሞቲቬት የለም ቴክ ነው yes እና ያበደ ነው። በጣም ያበረ ነው። በጣም ያበረ ነው። እንግዲህ ፈታ ብሎ ይመቻችሁ። አሁን ያበደ እንግዳ ይዘንላችሁ መተናል። አሁን መሽቷል ምናምን ነገር ያባበዱ ሰዎች እየመጡ ነው። ያባበዱ እንግዶች ጠብቁ። ወደ እንግዳው እንሄዳለን። ኢንተርቪው ላይ ነው መሰለኝ። ኢቨንቱን እንዴት አየሽው? አርፍደን የመጣው ደግሞ አርፍደን የመጣው አሪ ሃሩን እባላለሁ ጋይስ። አርፍዴ የመጣሁት ፀሐይ ነው ያሉት። ፀሐይ ነው ከበሸንታል። ያበደ ነው። እንዴት አየሽው ኢቨንቱ? ኢቨንቱ የመጀመሪያ ጊዜ ነው፣ ግን ጸዴ ነው። ብዙ ሰው አለ ምናምን እንደዚህ አልጠበኩም። ጸዴ ነው። ያበደ ነው። እሺ አሁን ላለው ጄኔሬሽን የምታስተላልፈው መልእክት የሚያነቃቃ ነገርም ሊሆን ይችላል፣ ፈኒም ነገር ኮርኔ እንዳይሆን ነው ይኮ ኮርኔ ነው። ግን በቃ ተስፋ አትቁረጡ ነው ዛት ፈሪ ያኔ ተስፋ በጣም ነው ትመጪ እስከ መጨረሻው ይመጪ ማለት አሁን የምታያቸው እዚህ ጋር ያሉት ፎቶዎች ምናምን ነገር ማለት በቴክኖ የተነሳ ይመስልሻል? አልጠበቅኩም ነበር። በኋላ ነው ያዩት። ቀርብ ብዬ ሳያቸው ስማቸው ካሞፎሪ ምናምን አይመስልም። ጨረሻ በጣም ጸዴ እና እንዴት አያችሁት? በሁለት አይኔ ነው ያዩት። ያበረም እንደዚህ አልጠበቅኩም ነበር። በጣም አርፍዳችኋል። ግን እንዴ ሀበሻ አይደለም። እሺ ፎቶዎቹን አይታችኋቸዋል? ስገቡ ነው እነዛን ምናምን ነገር ገና አሁን ነው የመጡት። አሁን የመጣሽው? እሺ በቴክኖ የተነሱ ይመስላሉ። ይሄ በቴክኖ ነው አይመስልም። እሺ ለዚህ ጄኔሬሽን ማስተላለፍ የምትፈልጉት መልእክት? ለዚህ ጄኔሬሽን ማስተላለፍ የምፈልገው መልእክት ወጥራችሁ ስሩ። ይደረሳል። እሺ አንድ ጥያቄ አለኝ። የሆነ ታሪካዊ ጥያቄ ነው። ቪአይፒ አላችሁ? ለአንድ ሰው ለሸለመ ለአንድ ሰው መጥታለሁ ከሌላችሁ ማለት ነው። እሺ አድዋ የተደረገበት ዓመተ ምህረቱ 1856 አድዋ የተከበረበት ምን አድዋ የተደረገበት ጦርነት የተደረገበት ዓመተ ምህረት 1874 ብለናል። 1888 ነው። በጣም ገራሚ ሰጉት። እሺ አራታችሁንም አንዴ የሆነ ልጠይቃቸው፣ እነሱም ይግቡና
በጣም ብዙ ፋን ያላቸው እግዚአብሔር የተመሰገነ። በጣም ነው የምትመጪው። ሰብስክራይብ እያደረጋችሁ የሆነ ጥያቄ ያለኝ መጀመሪያ ናቲን እንዴት አየሽ ኢቨንቱን? አሁን ገና ነው የመጣሁት፣ ግን አሪፍ ነው ታየሁት። እዚህ ጋር ያሉትን ፒክቸሮች በቴክኖ የተነሱ ይመስላሉ ምናምን ነገር አይመስሉም ነበር። ከዛ ግን የሆነ ቦታ ደረስንበት። እሺ ማስተላለፍ የምፈልጊው መልእክት ለዚህ ላለው ጀኔሬሽን እዚህ ላለው ቫይብ ነው ላለው ጀኔሬሽን ላለው ጀኔሬሽን ኦኬ፣ ቴክኖ ተጠቀሙ። ዳሶ ላይ ለእናንተ ከሆነ ቴክኖ አትጠቀሙ። እሺ አንድ ጥያቄ አለኝ ይመስለኛል። ቪአይፒ አላችሁ? በቃ ያልደረሳችሁ ያልደረሳችሁም አይ አልደረሰሽም በቃ እና የሆነ ጥያቄ አለኝ። የሆነ ታሪካዊ ጥያቄ ነው እና አድዋ ጦርነቱ የተደረገበት ዓመተ ምህረት መቼ ነው? አድዋ ሰርች አድርገው። አይቻልም። 1974 ቆይ ኧረ አይደለም ማውራት በጣም ቆይተሻል። በጣም ቀረበ 19 ነው ስዩ 19 ማለት ነው። መልስ እኔ አላውቅም። ሞክሪ ወይ ኧረ በስመ አብ እኔ የማላውቀው ነገር መሞከር አልፈልግም፣ አልችልም። እሺ ቀኑን ታውቀዋለህ? ወሩና ቀኑን አርብ ቀን ሁሌ አይውልም አንተ። አርብ አይደለም። እሺ ሞክር። ዓመተ ምህረት 1886 ሞክሪ። ደርሷል። እሱ ደርሷል። ሞክር። 18 ላይ ነው 80 18 ላይ 1865 አይ 1880 ላይ ነው 1885 እሺ ሰያነ ጠይቃት 88 ካሊ ተሞክ እሺ እኔ 1888 ታሪካችሁን እወቁ ነገር እሺ በጣም ነው አመሰግነው። በጣም ነው ትመጪኝ። ይሄን ኢቨንቱ እንዴት አየሽ? ኢቨንቱ በጣም አሪፍ ነበረ። እሺ እነዚህ ፒክቸሮች በቴክኖ ነው የተነሱት ይመስላሉ? አይመስሉም አይደለ? በስልኩ ላይ የተነሱ አይመስሉም እና በካሜራ የተነሱ አይመስሉም። በጣም እንደዛ ነው ይመስላል አይደለ? ደግሞ የትኛው ተመቸ? የትኛው ሲቲ ተመቸ? የሐረር የሐረር እሺ ወደ ጥያቄው ስገባ አድዋ የተደረገበት ዓመተ ምህረቱ አድዋ ድል የተደረገበት ዓመተ ምህረቱ አሁን ከቴክኖ ጋር ምን አገናኘው? አይ ታሪካዊ አይነት ጥያቄ ነው እና ሁሉም ሰው ማወቅ አለበት እና ያውቀዋል አያውቀውም የሚለውን ቼክ ለማድረግ ነው። እሺ አድዋ ጦርነቱ የተደረገበት ቦታው የክልል ነው የሚገኘው? ትግራይ ክልል አይደል? ትግራይ ክልል አድዋ ነው የሚባለው። እሺ አመሰግናለሁ። በጣም ነው የምወድሽ። ያበደ ኢቨንት ነበር ከቴክኖ ጋር የነበረን። አሁን ጨርሰን ወጥተናል። አሪፍ ጌሞች ነበሩ ቪዲዮ ላይ ያስገቡት። በጣም ይቅርታ። አሪፍ ቪዲዮ እንዳያችሁ ተስፋ አደርጋለሁ። ሰብስክራይብ አድርጉ እንዳረሱ። ላይክ፣ ሼር፣ ኮሜንት የተሰማችሁን ነገር ጻፉ። ደስ ያላችሁን ነገር አሁን ካቀረብኩት ሴሌብሪቲ የተመቻችሁን ነገር የፈለጋችሁን ጻፉ። በጣም ደስ የሚል ቆይታ ነበረኝ ከቴክኖ ጋር። አመሰግናለሁ። ሰብስክራይብ አድርጉ እንዳረሱ።